እኔ አነባዋለሁ 2:13 እንደዚህ ይላል በኃጢአታችን ምክንያት በስመ አብ ከእግዚአብሔር ጋር ርቀን የነበርነውን እኔና እናንተ አሕዛብ መሆናችንን እንዳትረሱ ርቀን የነበርነውን ወደ እርሱ አቅርቦናልና በምን አቀረበን አሁን ግን እናንተ አስቀድማችሁ ርቃችሁ የነበራችሁ በማን ደም በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል አሜን አሜን እስኪ ከኔ ጋር መሆናችሁ አሜን ባሉ በክርስቶስ ደም አቀረበን ለዛ ነው የመስቀሉ ደም በክርስቶስ ኢየሱስ የፈሰሰው ደም ቃል አለው ይናገራል ሕይወት ነው የምላችሁ ለዚህ ነው የሚናገር ደም ነው ሕይወት ያለው ደም ነው ሕይወትን የሚሰጥ ደም ነው ልክ ደሙን ሲያፈስ እግዚአብሔር ታረቀን ልክ ደሙን ሲያፈስ እግዚአብሔር ታረቀን ልክ ሥጋው ሲቆረጥ የእግዚአብሔር እጅ በተቆረሰው ሥጋ ውስጥ መጥቶ ሰላም ላንቺ ይሁን እንጂ አለ ደሙን ሲያፈስ በተቆረሰው ደም ውስጥ ሂሩቴን ሰላም አለና ኢየሱስን በሂሩት ውስጥ በመንፈሷ ውስጥ ሂሩትን ሲያይ ኢየሱስ አለ የተቆረሰው ሥጋ አለ የፈሰሰው ደም አለ እግዚአብሔር አብ እጁን ላከና ሂሩትን ታረቃት እኔን ታረቀ ማርቲን ታረቀ ኢየሱስ ጌታ ነው ታረቀ ምህረትን ታረቀ 29 ሰው አላችሁ ታረቀ እኔና እናንተን ብቻ ሳይሆን ለዓለም ሁሉ ስላልተቀበሉት ነው እንጂ ይሄ የፈሰሰው ደም ለዓለም ሁሉ ለጠንቋዩም ለገዳሙም ለሁሉም ነው እስከሚቀበሉት እየጠበቀ ነው እንጂ ደሙ ድምፅ አለው ኑ እያላቸው ነው ዛሬም እየጠራቸው አሁንም እኔ እዚህ ፕላትፎርም ላይ የመጣሁት እህቶችና ወንድሞቼ ኑ ልላችሁ ነው ኑ ወደዚህ ደም ለእናንተም ነው የፈሰሰው ሩቅ ናችሁ ከአሕዛብ ናችሁ አውቃለሁ ግን ለእናንተም ነው ደም የፈሰሰው ከእግዚአብሔር ጋር የራቃችሁ ናችሁ ሙታን ናችሁ የማትሰሙ ናችሁ ልክ እንደኛ እንድትሰሙ ሕይወትን ስለሚሰጣችሁ ይሄ ደም ዛሬም ይጮሃል ኑ ይላቸዋል ይሄ ደም ዛሬም ያስታርቃል ከአብ ጋር ኑ ይላቸዋል ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ሥልጣንን ሰጣቸው ዮሐንስ ወንጌል 1:12 ላይ ካልተሳሳቱ ኑ ወደ እግዚአብሔር ኑ ወደ ኢየሱስ ኑ ለዚህ ነው ፕላትፎርማችንን የከፈት ነው ለሌላ አይደለም ለእናንተም ነው ደሙ የፈሰሰው ደሙ ጩኸት አለው ደሙ የሚያስታርቅ ነው ከእግዚአብሔር ጋር ደሙ የኃጢአትን ስርየት የሚሰጥ ነው ደሙ የይቅርታ መንፈስ ነው ደሙ የይቅርታ ማንነት ነው ሥጋው መስቀል ላይ ሲቆረስ የአብ እጅ በተቆረሰው ሥጋ ውስጥ መጥቶ ኤልሲን ታረቀ እኔን ታረቀ ሂሩትን ታረቀ ጂጂዬን ታረቀ ያስታረቀን ደሙን ያፈሰሰው ጌታ ኢየሱስ ከዘላለም እስከ ዘላለም ክብር ይሁንለት የታረደው በክብር ይሁንለት እኛን ያከበረን እሱ አልቅሶ እኛን አከበረ እሱ ራቁቱን ተሰቅሎ የጽድቅ ልብስ አለበሰን እሱ ራቁቱን ተሰቅሎ የጽድቁን ልብስ አለበሰን ነጩን ልብስ አለበሰን ከእግዚአብሔር ጋር እንድንቆም አቅሞናል ከእግዚአብሔር ጋር እንድንቆም በኃጢአታችን የቆሸሽን ነበር በኃጢአታችን የአብን ፊት ማየት አንችል ነበር እሱ ግን ራቁቱን ተሰቀለ ኢየሱስ ክርስቶስ እኔና እናንተ ንጹህ ልብስ አለበሰን በአብ ፊት አቆመን አብ ሲያየን ንጹህ የኢየሱስን ክርስቶስ ደም ለብሰን ያየናል ይታረቀናል ተቀበለን ፊቱን እንድናይ ያደረገ ወደ ህልውናው እንድንገባ ያደረገ ሩቅ የነበራችሁትን ጠራችሁ አለ ከዘላለም እስከ ዘላለም የታረደው በክብርና ምስጋና ይሁንለት ይሄ እንደሞተ ሰው ያደርገናል ይሄ መንፈሳችንን ያግለዋል ይሄ ጆሮአችንን ያግለዋል ይሄ እግሮቻችንን ያንቀጠቅጣል ይሄ እጆቻችንን ያንቀጠቅጣል ደም ነው የፈሰሰው የእግዚአብሔር ቃል ሲናገር ደም ሳይፈስ ስርየት የለም ተብሎ እንደተጻፈ ደሙን አፈሰሰ ሰረየልን ደሙን አፈሰሰ ደለተልን የሚገርማችሁ ልክ ኮምፒውተር ሽፍትን ተጭናችሁ ድሌት ካላችሁት ምንም ሪሳይክል ላይ እንደማይገባው ኢየሱስ ክርስቶስ ደሙን አፈሰሰና ሽፍትን ተጫነና ኃጢአታችንን ለዘላለም ድሌት አለው ሽፍትን ተጫነ ድሌት ሪሳይክል ተመልሶ ላይመጣ ኩነኔ ላይሆንብን እንደገና ላናስበው እንደገና ሙታናችንን ላናስበው ርቁ የሆነውን ላናስበው አሕዛብ እንደሆን ላናስበው
ደሙን አፈሰሰ፣ ስጋውን ቆረሰ። አብ ደግሞ እጁን ላከ። በተቆረሰው ስጋ በተወጋው ጦር መጥቶ የፈሰሰው ደም የተወጋው ጦር እሱ ብርሃናችን ነው። በጉ ብርሃናችን ነው። ደሙን አፍስሶ ብርሃናችን ሆነ። ስጋውን ቆርሶ ብርሃናችን ሆነ። አሁን እኔና እናንተ ምንድን ነው? በተቆረሰው ደም በተቆረሰው ስጋ በፈሰሰው ደም ብርሃን አየን። እሱ ብርሃን ነበረ አለ ዮሐንስ። እሱ ብርሃን ነበረ፣ እኛም በብርሃኑ ብርሃንን አየን ተብሎ እንደተጻፈ የተቆረሰው ስጋ እህቶችና ወንድሞቼ ለእኔና ለእናንተ ኢንላይትመንት አደረገልን። ደሙን ሲያፈስ ለእኔና ለእናንተ ብርሃን እየሆነን ነበር። ስጋው በጦር ሲወጋ ለእኔና ለእናንተ ብርሃን እየሆነልን ነበረ። ደም ሳይፈስ ስርየት የለም ተብሎ እንደተጻፈ ደሙ ዛሬም ትኩስ ነው። ደሙም ዛሬ ይጠራችኋል። የመስቀሉ ቃል ኑ ይላችኋል። ዛሬም ለእናንተም ነው ያፈሰስኩት ይላችኋል። ዛሬም ለእናንተ ነው ኑ ይላችኋል። የእግዚአብሔር ጋር ኑ ይላችኋል። ከእግዚአብሔር ጋር ለማስታረቅ ሁለተኛው ደሙን አፈሰሰልን። ደሙን አፈሰሰልን። ደሙን አፈሰሰልን። በኃጢአታችን ምክንያት ከእግዚአብሔር ርቀን የነበርነውን ወደ እርሱ አቅርቦናልና። አሁን ግን እናንተ አስቀድማችሁ ርቃችሁ የነበራችሁ ነው። ነበራችሁ አይደለም፣ የነበራችሁ። ጌታ ኢየሱስ ይባረክ። የነበራችሁ ያስባለን። የነበራችሁን ያለው ናችሁ አላለንም። ጌታ ኢየሱስ ይባረክ። የነበራችሁ አለን። በቃ እንድንረሳው አደረገን። የነበራችሁ ታዲያ ምንድን ነው? የነበራችሁ ካለ ተስፋ አለው የእግዚአብሔር ቃል። የነበራችሁ ካለ ሩቅ ቀርበናል ማለት ነው። የነበራችሁ አለና እዩ ተስፋችንን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አይ ላቭ ዲስ ዋን። ነበራችሁ ካለ የሆነ ተስፋ አለው ማለት ነው። ጌታ ኢየሱስ ይባረክ። ነበራችሁ አለንና በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀረባችሁ። የኢየሱስ ክርስቶስ ደም አንዱ አስፈላጊነት ምንድን ነው? የኃጢአት ስርየትን የይቅርታን ማግኘት፣ ሁለተኛ ከእግዚአብሔር ጋር ማስታረቅ። ሌላው የኢየሱስ ክርስቶስ ደም ወደ ሁለተኛው ሊድ ሌላው የኢየሱስ ክርስቶስ ደም ሁለተኛው የኢየሱስ ክርስቶስ ደም ሌላው ሁለተኛ ለምትጽፉ የኢየሱስ ክርስቶስ ደም የሚያደርጋቸው ተአምራት። በስመ አብ ጻፉ። የኢየሱስ ክርስቶስ ደም ሌላው የሚያደርጋቸው ተአምራት። የምትጽፉ ጻፉ። እኔ ጥቅሱን እሰጣቸዋለሁ። የኢየሱስ ክርስቶስ ደም ባይዘዌ የሚያደርጋቸው ተአምራት አሉ። የማያደርጋቸው አሉ፣ ዝም ብለው ሰው የሚያወሩት። የሚያደርጋቸው ደግሞ መጽሐፍ ቅዱሳዊ አሉ። ምንድናቸው? ለምትጽፉ በሶስት ከፍዬዋለሁ። አንደኛ ከሰይጣን ክስ አሸናፊ አድርጎናል። ጻፉ። አይ ላቭ ዲስ ዋን። የኢየሱስ ክርስቶስ ደም የሚያደርጋቸው ተአምራትና በቅንፍ ውስጥ ኃይል ብየዋለሁ። በቅንፍ ውስጥ ኃይል። ደሙ ብቻ እኔ ሳልጸልይላችሁ፣ አገልጋይ ሳይጸልይላችሁ፣ ነቢያት ሳይተነብይላችሁ፣ ደሙ ብቻ ደሙን አምነን በማመናችን የሚያደርጋቸው ተአምራት አሉ። በስመ አብ። ዛሬ ተፌ እውነትህን ነው። የስ መንፈስ ቅዱስ ይረዳናል። እንደፋደፋለሁ። የኢየሱስ ክርስቶስ ደም አገልጋይ ሳይጠራ ሳያወራ በማመናችን ብቻ የሚያደርጋቸው ተአምራት አለ። ኦፍኮርስ ምንድን ናቸው? የኢየሱስ ደም የሚያደርጋቸው ተአምራት በቅንፍ ውስጥ ኃይሉ ብየዋለሁ። ኃይሉ ለምትጽፉ በሶስት ከፍየዋለሁ። ነምበር 1 ከሰይጣን ክስ ማሸነፍ ነው። እኔ ብጸልይላችሁ ባልጸልይላችሁ፣ እኔ እጅ ብጭንባችሁ ባልጨንባችሁ፣ የኢየሱስ ክርስቶስን ደም አምናችሁ በመቀበላችሁ ብቻ በደሙ ብቻ የምታገኙት ተአምራትና ኃይል አለ። ይህን በደንብ አዳም